ሰላም ውድ የናቲ ቢስ ተከታታዮች፣ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ሰላም እንዴት ናችሁ? ቡብ መኪና አስመጪዎች ነን። በዚህ ሳምንት አዳዲስ ያስገባናቸው መኪኖች አሉ። እሱን አብረን እንይ። ይሄ BYD ሴጉል ነው። በዚህ ሳምንት አዲስ ካስገባናቸው ውስጥ ያለ ነው። 2025 አንደኛ ወር ናቸው። ውስጡን ላሳያችሁ። ውስጡም በእንደዚህ አይነት ዲዛይን እናገኘዋለን። ቻርጅ ማድረጊያችን እዚህ ጋር ነው። ማርሶቹ፣ ፍሬኑ፣ ሁሉም ነገር እዚህ ጋር ነው ያለው። ውስጡም በእንደዚህ አይነት ሁኔታ እናገኘዋለን። በፉል ቻርጅ 405 ኪሎ ሜትር ይሄዳል። ስፋቱ ደግሞ ከኋላ ያለውን ያው አምስት ሰው አንድ ሁለት ከኋላ 3 ይጭናል። እንደዚህ ማለት ነው። ከኋላም ሰፊ ስፔስ አለው። እሱ ከፊት ለፊት ያለውን ፓርት እንደዚህ እናገኘዋለን። በፉል ቻርጅ 405 ኪሎ ሜትር ነው የሚሄደው። ቻርጀር የምናስረክባችሁ ፋስትም አለው የራሱ ኖርማልም አለ። ይሄን ይመስላል። አዎ ከኋላ ያለው ደግሞ ስፔስ ይሄን ይመስላል። ቻርጀር ሁለቱንም ነው የምናስረክበው። BYD ከራሱ ጋር የሚመጣው ፋስቱም አለ። አክሰሰሪዎቹ ሁሉም አሉ። ከኋላ ያለው ስፔስ ይሄን ይመስላል። ይሄ ደግሞ በዚህ ሳምንት አዲስ ካስገባናቸው መኪና ውስጥ አንዱ ነው። 2025 BYD ዮዋናፕ ይባላል። በፉል ቻርጅ 405 ኪሎ ሜትር ይሄዳል። እሺ ውስጧን በእንደዚህ አይነት ኢንተሪየር እናገኛታለን። መቀመጫችን ክሬም ሲልቨር ከለር ናት። ማርሹን እዚህ ጋር ነው የምናገኘው። ካፕ ማስቀመጫዎች አሉን። እዚህ ጋርም ደግሞ ተጨማሪ እቃ ማስቀመጫ አለ። ስክሪኑን እንደምታዩት ደብል ስክሪን ነው። በትልቅ ኢንች እናገኘዋለን። ሰንሩፍ አለው። ስፒከሮቻችንም እዚህ ጋር ይገኛሉ ማለት ነው። እዚህ ጋር ኤርባግ አለው። ከኋላም ኤርባግ አለው። ቻርጅ ማድረጊያችን ለየት የሚያደርገው እዚህ ጋር በሴንሰር ነው የምናደርገው። እዚህ ጋር ቻርጅ ማድረጊያችን አለ ማለት ነው። ውስጡ እንደምታዩት ጽድት ያለ ነው። ስፋቱ ለረጅም ላጥር ሰው የሚሆን ነው። ይሄን ይመስላል። የኋላ ስፋቱን በእንደዚህ አይነት ሁኔታ እናገኘዋለን። በጣም ሰፊ ቦታ ነው ያለው። ቻርጀሩን እንደምታዩት ነው። እንዲታይ ብለን ያወጣ ነው። ይሄን ቻርጀር እናገኝበታለን። በጣም ፋስት ቻርጀር BYD ነው እንደሚታወቀው። ውስጡ ይሄንን ይመስላል። ብዙ እቃዎችን ማስቀመጥ የሚችል ሰፊ ቦታ አለው። ከሌላ መሸጫ የሚለየን ቻርጀር ሌላ ቦታ እንደምታውቁት አይገኝም። ወይ ፋስት ቻርጀር ይወጣል ወይ የሆነ ነገር አለ። ግን እኛ ግን እንደምታዩት አብሮት የሚመጣውን ኦሪጂናል ቻርጀር ነው የምናስረክባችሁ። ምንም ተጨማሪ ክፍያ አናስከፍልም ማለት ነው። ይሄ ለየት ያደርገናል። ይህ ደግሞ በዚህ ሳምንት ካስገባናቸው አዲስ መኪናዎች ውስጥ አንዱ ነው። ሞዴሉ አያን 2025 SUV ነው። ይህን መኪና ለየት የሚያደርገው ነገር በቁልፉ አጠገቡ ስንደርስ በር መክፈት ይችላል። እንደምታዩት አጠገቡ ስንደርስ ራሱ ኢንጂኑን ማስነሳት የሚችል ነው። እንደ አዲስ ፊውቸር የምናየው እሱን ነው። መስታወቱ እንደምታዩት በሪሞቱ ብቻ በእጃችን ይዘን ማውረድም ከፍ ማድረግም እንችላለን ማለት ነው። ውስጡም በእንደዚህ አይነት ሁኔታ እናገኘዋለን። እንደምታዩት ዳሽቦርዱ እዚህ ጋር በጣም ሰፊ ስፔስ ነው ያለው። ስክሪኑን በትልቅ ስክሪን እናገኘዋለን። ደብል ስክሪን ናቸው። እዚህ ጋር ቻርጀራችንን ማድረግ እንችላለን። ካፕ ማስቀመጫዎች አሉን። እዚህ ጋር ደግሞ ተጨማሪ እቃ ማስቀመጥ ከፈለግን እዚህ ውስጥ ማስቀመጥ እንችላለን። በጣም ሰፊ ቦታ ነው። ትላልቅ ነገር ማስቀመጥ ትችላላችሁ። እቺ ደግሞ የምትደብቋት ነገር ካለች ሚስጥር ኪስ በሏት። ችኛዋም አለች። ኤርባግ እዚህ ጋርም በዚህ ጋርም እናገኛለን። ከኋላም አለው። ተጨማሪም ደግሞ ሰንሩፍ አለው። እንደምታዩት ነው። ሁለቱም ከፊትም ከኋላም የሚከፈት ሰንሩፍ አለው ማለት ነው። በጣም በሚገርም ሁኔታ ላይ ነው የምናየው ማለት ነው። ስክሪኑ እንደምታዩት በጣም ሰፊ ነው። በሌላ ተጨማሪ ፊቸር ሊሆን የሚችለው ደግሞ 360 ዲግሪ ካሜራ አለው። በ360 ዲግሪ መኪናችሁን እየነዳችሁ ማየት ትችላላችሁ ማለት ነው። እዚህ ጋር ደግሞ ስክሪኑ ለየት የሚያደርገው ሌሎች ላይ እንደምናገኘው ኢኮ ኖርማል አለው። እዚህ ጋር ግን ስፖርት አለው። ይሄኛውም ጉልበቱን ያሳይልናል ማለት ነው። በጣም ባሪፍ ይዞታና ባሪፍ አቋም ላይ ያለ አዲስ ብዙ ፊቸሮችን ይዞ የመጣ መኪና ነው። ውስጡን እንደምታዩት በጣም ሰፊ ነው። የኋላውን ስፔስ ደግሞ እንደዚህ እናገኘዋለን። እንደምታዩት በጣም ሰፊ ቦታ ነው ያለው። ቻርጀር ደግሞ እኛ ኦሪጂናል ነው ከራሱ ጋር የሚመጣው ነው የምናስረክባችሁ። የኋላው ስፋት ይሄንን ይመስላል። በጣም ሰፊ ነው። ይህ መኪና ደግሞ 2020 ሞዴል ታኮማ ነው። 00 ነው። ምንም ያለጠፈ ነው።
በአሪፍ ኮንዲሽን ላይ የምናገኘው ነው። ከለሩን እንደምታዩት አሪፍ ነው። አሪፍ ይዞታና አሪፍ አቋም ላይ ያለ መኪና ነው። ከኛ ጋር መታችሁ መኪናዎችን ማግኘትም መግዛትም መሸጥም የምትፈልጉ ካላችሁ እኛ ጋር መታችሁ አብረን መስራት እንችላለን ማለት ነው። ያገለገሉ መኪናዎችን ይዛችሁ በአዲስ መኪና መቀየር፣ አዳዲስ መኪኖች ደግሞ በየሳምንቱ የምናስገባቸው አሉ። እነሱን መታችሁ እኛ ጋር መጎብኘት ትችላላችሁ። ቅያሪ ከፈለጋችሁም እንሰራለን። ኤክስቼንጅ ማንኛውንም አይነት መኪና ይዛችሁ መታችሁ በምትፈልጉት መኪና መርጣችሁ መቀየር እንችላለን። በነገራችን ላይ የባንክ ኦፕሽንም አለን። በባንክ መግዛት የምትፈልጉ ካላችሁ ማይክሮ ፋይናንስም ሊሆን ይችላል፣ ባንክም ሊሆን ይችላል። ከኛ ጋር መታችሁ አብረን መስራት እንችላለን ማለት ነው። እኛም ማግኘት ለምትፈልጉ ደግሞ አድራሻችን 22 አዲስ ሕይወት ሆስፒታል ዝቅ ብሎ ወይ ደግሞ በሻላ ፓርክ ትንሽ ይዞር እንዳላችሁ ታገኙናላችሁ ማለት ነው። በስልክ ቁጥራችን 0911 23 69 45 ወይንም ደግሞ በ0983 33 0008 ቢደውሉልን በቀላሉ ያገኙናል። ሎኬሽኑንም መናገር እንችላለን። አመሰግናለሁ።